የሀገር ህልውናና ጽናት መሰረቱ የማይበገር የውስጥ አንድነትና የማይናጋ ብሔራዊ ጥቅም ነው። ዓለማችን በጂኦፖለቲካዊ ፉክክርና በከባድ ማዕበል ውስጥ በምትገኝበት በዚህ ወቅት ሉዓላዊነታችንን ማስከበር ለውጭ ጫናዎችና ለጠላቶች ተጋላጭ አለመሆን ለነገ የሚባል ስራ አይደለም። ጠላቶቻችንና የውጭ ኃይሎች ሀገርን ለማዳከም የሚሹት ሁልጊዜም የውስጥ ልዩነቶቻችንን መግቢያ ቀዳዳ በማድረግ ነው። ስለሆነም ብሔራዊ ጥቅማችንና ሉዓላዊነታችንን የማስከበር ዋነኛ መንገዳችን እርስ በእርስ መደጋገፋችን፣ በፍቅርና በአንድነት መሰባሰባችን ነው። ሀገር በወሰን ድንበር ብቻ ሳትሆን የህዝቦቿ የልብ ትስስር፣ የእሴቶቿ ጥንካሬና የጋራ ራዕይ ድምር ውጤት ናት። እንደ ሀገር በጽናት መቆም ከሚያስችሉን ተፈጥሯዊና ማህበራዊ አዕማድ መካከል ሰላም፣ ፍቅር፣ መከባበርና አንድነት ግንባር ቀደሞቹ ናቸው። እነዚህ እሴቶች በቀላሉ የሚነገሩ ቃላት ሳይሆኑ የሀገራዊ ህልውናችን መሰረቶችና የነገዋ ኢትዮጵያ ስኬት ቁልፎች ናቸው። ልዩነቶቻችንን የውበት እንጂ የልዩነት የጥላቻና የግጭት መንስኤ ማድረጉ የትም አያደርሰንም። በታሪክ አጋጣሚዎች ያጋጠሙንን ቅሬታዎች ወደ ኋላ ትተን አብሮነታችንን የሚያጠናክሩ ታሪኮቻችንና የጋራ እሴቶቻችንን ማስቀደም አለብን። እውነተኛ ሰላም የሚጀምረው ከልብ ከሚመነጭ ፍቅርና እርስ በርስ ከመከባበር ነው። የሌላውን ሐሳብ፣ ማንነትና መብት ማክበር በሰለጠነ ማህበረሰብ ውስጥ የሰላማዊ አብሮነት መያዣ ነው። ከመነጣጠል መንፈስ ወጥተን እጃችንን ለአንድነት ስንዘረጋ ትኩረታችንን ሙሉ በሙሉ ወደ ሀገር እድገትና ልማት ማዞር እንችላለን። የሀገር እድገት በምኞት ብቻ አይመጣም። የእያንዳንዱ ዜጋ የነቃ ተሳትፎ፣ ጠንካራ ሥራና የጋራ ዓላማ መጋራትን ይጠይቃል። ወጣቱ በትምህርቱና በፈጠራው፣ አርሶ አደሩ በምርቱ፣ ነጋዴው በታማኝ አገልግሎቱ፣ ምሁሩና ባለሙያው ደግሞ በጥበቡና እውቀቱ ሀገሩን ለማሳደግ ሲተጉ የመከፋፈል ጉም በራሱ ጊዜ ይበናል። የሀገራችን ወቅታዊ ሁኔታ ውስጥ ቆመን ነጋችንና የጋራ እጣፈንታችንን የሚወሰኑ 3 ዋና ዋና ሀገራዊ የቤት ሥራዎች ከፊታችን ይጠብቁናል። ከመከፋፈል ማዕበል ተሻግረን ሀገራችንን በጽናት ለማቆም በቃላት ደረጃ ብቻ ሳይሆን ልንተገብራቸው የሚገቡ ነጥቦችም አሉ። አንደኛው የመደማመጥ ባህልና የፍትሃዊነት መንገድ ነው። ግጭትና የሐሳብ ልዩነት በማንኛውም ማህበረሰብ ውስጥ የሚኖሩ ተፈጥሯዊ ሁነቶች ናቸው። ነገር ግን ልዩነቶችን በጥላቻ በቃላት ጦርነትና በመገለል ለመፍታት መሞከር ችግሩን ከማባባስ ባለፈ ሀገራዊ ማህበራዊ መሰረታችንን ይሸረሽረዋል። እውነተኛ ሰላም የሚመጣው በጠመንጃ ወይም በስሜት በመጮህ ሳይሆን በሰለጠነ መንገድ ጠረጴዛ ዙሪያ በመቀመጥ ነው። እርስ በርስ በመደማመጥ ውስጥ ፍትሃዊነት ሲሰፍን፣ የሁሉም ወገን እውነትና ስጋት አድማጭ ሲያገኝ፣ የጥላቻ ግድግዳ ፈርሶ የእምነትና የሐቅ ድልድይ ይገነባል። ሁለተኛ ህብረ ብሔራዊ ውበትና የጋራ ማንነት ነው። ኢትዮጵያ ባለብዙ ህብረ ቀለም ሀገር ናት። የቋንቋ የባህልና የማንነት ስብጥራችን ውበታችን እንጂ ፈጽሞ የጥላቻና የመነጣጠል መንስኤ ሊሆን አይገባም። የተለያየ ቀለም ያላቸው አበቦች በአንድ ላይ ሲያብቡ የአትክልት ስፍራውን እንደሚያደምቁት ሁሉ ህብረ ብሔራዊነታችንም የሀገራችን ትልቅ ሀብት ነው። የታሪክ አጋጣሚዎች ባመጧቸው ልዩነቶች ላይ ከመጠላለፍ ይልቅ ሁላችንንም የሚያስተሳስረንን ታላቁን ሀገራዊ ማንነታችንን ማጎልበት አለብን። ልዩነቶቻችንን እያከበርን በጋራ ቤታችንና በታላቋ ሀገራችን ጥላ ስር በጥንካሬ መቆም የዘመኑ ታሪካዊ ኃላፊነታችን ነው። 3ኛ ጉልበትን ለሀገር እድገትና ልማት ማዋል ያስፈልጋል። የእርስ በርስ ግጭት፣ መከፋፈልና ጥላቻ ዋነኛ ውጤታቸው የኋላ ቀርነትና የድህነት አጋዥ መሆን ነው። ሀገራችን ልታሸንፈው የሚገባው አውዳሚ ጠላት ቢኖር ድህነትና ኋላ ቀርነትን ብቻ ነው። ወጣቱ በፈጠራና በትምህርቱ፣ አርሶ አደሩና አርብቶ አደሩ በምርቱ፣ ምሁሩ በእውቀቱ፣ ነጋዴው በታማኝ ሥራው ሀገሩን ለማሳደግ ሲተጋ የመከፋፈል ጉም በራሱ ጊዜ ይበናል። ሀገር በቀጣይነት ጸንታ እንድትቆምና የታላቅነቷን ማማ እንድትረግጥ ከተፈለገ የታሪክ እውነቶችን የምንቃኝበትን እይታችንን መቀየርና የትኩረት አቅጣጫችንን በግልጽ ማስተካከል ይኖርብናል። ሀገራችን ያለችበት ነባራዊ ሁኔታ የታሪክን ጠባሳ እያከኩ መኖርን ሳይሆን ከተላለፉ ስህተቶች ተምሮ ለነገው ትውልድ የሚሆን የተሻለ መሰረት መጣልን ይጠይቃል። የሀገር ጥንካሬ የሚለካው በዜጎቿ የጋራ ፍላጎትና ስምምነት ነው። ማንኛውም አለመግባባትና ልዩነት በሰላማዊ መንገድ ብቻ
መፍትሄ ሊያገኝ ይገባል። ኃይልና የቃላት ጦርነት መፍትሄ አምጥቶ አያውቁም። ጠረጴዛ ዙሪያ ቁጭ ብሎ የሌላውን ስጋትና እውነት ማዳመጥ እውነተኛውን ሀገራዊ መግባባት ይፈጥራል። ህብረ ብሔራዊ ውበታችንን ጠብቀን በጋራ ሀገራዊ ማንነታችን ስር ስንሰባሰብ ለመከፋፈልና ለውጭ ተጽዕኖ የማንበገር ጠንካራ ማህበረሰብ እንገነባለን። ሀገራችን ልታሸንፈው የሚገባው ዋናውና ትልቁ ጠላት ድህነትና የኋላ ቀርነት አዙሪት ነው። ጊዜያችንና ሀብታችንን እርስ በርስ በመካሰስና በመነጣጠል የምናጠፋ ከሆነ ያጣናውን ጊዜ የሚመልስልን አይኖርም። እያንዳንዱ ሰከንድ ለሀገር ጠቃሚ ሥራ፣ ለትምህርት፣ ለፈጠራና ለሥራ ዕድል ማመቻቸት መዋል አለብን። የሀገሪቱን እውነተኛ አቅም የያዘው ወጣት ጉልበቱን፣ ዕውቀቱንና ጉጉቱን ወደ ልማትና የኢኮኖሚ ማንሰራራት፣ የመሠረተ ልማት ግንባታ ማዞር ይኖርበታል። እያንዳንዱ ዜጋ ሐሳብ ትኩረቱን ማድረግ ያለበት እንዴት በጋራ እንደግ፣ እንዴት የምግብ ዋስትናችንን እናረጋግጥ በሚሉ አዎንታዊ ፍሬያማ ሐሳቦች ላይ ብቻ መሆን አለበት። ኢትዮጵያ የብዙ ታሪካዊ ፈተናዎችን ማዕበል አልፋ እዚህ የደረሰች ታላቅ ሀገር ናት። ይሁን እንጂ ዘላቂነቷና ጥንካሬዋ የሚረጋገጠው እኛ ዛሬ በምንወስደው ታሪካዊ ውሳኔ ነው። የትናንት ቁስላችንን በይቅርታ ሽረን ዛሬያችንን በሰላምና በውይይት አጽንተን ነጋችንን በትጋትና በልማት እንገንባ ሲል አህዱ አቋሙን ይገልጻል። ሉዓላዊነት በድንበር ብቻ የሚለካ ወሰን ሳይሆን የሀገር ክብር፣ የዜጎች ደህንነት፣ የመወሰን ነፃነታችን ድምር ውጤት ነው። ብሔራዊ ጥቅማችንን ማስከበርና ሉዓላዊነታችንን ማስጠበቅ ለነገ የማይባል ወይም ለጊዜው የሚተው ጉዳይም አይደለም። ብሔራዊ ጥቅም ማለት የሀገርን ደህንነት፣ የኢኮኖሚ ነፃነትና የሕዝቦችን የጋራ እድገትና ልማት ማረጋገጥ ነው። እነዚህን ጥቅሞች አሳልፎ መስጠት ወይም በቸልተኝነት መመልከት የሀገርን የወደፊት ዕጣ ፈንታ ለሌሎች አሳልፎ ከመስጠት አይተናነስም። የሀገር ደህንነትና ሉዓላዊነት ማስከበር በየቀኑ የሚሰራ የማይቋረጥና ሁልጊዜም ንቁ ጥበቃን የሚጠይቅ ነው። የውጭ ጫናዎችና ጣልቃ ገብነቶች የሚመጡት የራሳችንን የቤት ሥራ ባልሰራንበትና የውስጥ አንድነታችን በላላበት ቀዳዳ ነው። ታሪክ በተደጋጋሚ እንደሚያስተምረን የውጭ ኃይሎችና ታሪካዊ ጠላቶች የትኛዋንም ሀገር በቀላሉ ሊያጠቋት ወይም ጣልቃ ሊገቡባት የሚችሉት የውስጥ መከፋፈልና አለመግባባት ሲፈጠር ነው። ተጋላጭ ላለመሆንም የመጀመሪያውና ዋነኛው መከላከያ የውስጥ አንድነትን ማጠናከር ነው። ልዩነቶቻችንን በውይይትና በፍትሐዊነት እየፈታን ስንሄድ የውጭ ጠላቶቻችን የሚገቡበትን ቀዳዳ ሁሉ እንደፍናለን። ሀገራችን እንድትዳከም፣ እንድትከፋፈልና በድህነት አዙሪት ውስጥ ተዘፍቃ እንድትቀር የሚመኙ ታሪካዊ ጠላቶችን ማሳፈር የሚቻለው በቃላት ጦርነት ሳይሆን በጠንካራ የውስጥ አንድነትና በማይናጋ ሀገራዊ ጽናት ነው። በምግብ ዋስትና፣ በኢንዱስትሪና በቴክኖሎጂ ራስን ለመቻል የምናደርገው ትጋት የሉዓላዊነታችን ቀጥተኛ አካል ነው። በፍትሐዊነት፣ በጋራ ጥቅምና በጽናት ላይ የተመሰረተ ዲፕሎማሲ በመገንባት የሀገራችንን ዓለም አቀፋዊ ተጽዕኖ ማሳደግና ብሔራዊ ጥቅማችንን ማስከበር ይኖርብናል። ኢትዮጵያ በታሪኳ ለዘመናት የሉዓላዊነት፣ የነጻነትና የጽናት ተምሳሌት ሆና በጸና መንገድ ላይ የቆመችው የልጆቿ ውድ መስዋዕትነት በማይበገረው ሀገራዊ ክብሯና ለነጻነቷ ባላት የማይናወጥ ፍቅር ነው። ዛሬም ቢሆን ታሪካችን የሚጠይቀን አደራ አለ። የታሪክ አጋጣሚዎች በሚፈጥሯቸው ፈተናዎች ውስጥ ሳናልፍ የውጭ ኃይሎች መጠቀሚያ ላለመሆንና የታሪካችንን ገጽ ለማበላሸት የሚመኙትን ለማሳፈር ብቸኛውና አሁናዊ መንገዳችን የውስጥ ልዩነቶቻችንን በብስለት ትተን በብሔራዊ ጥቅማችን ላይ በጽናት መቆም ነው። የውስጥ ልዩነት የተፈጥሮ ባህሪ ቢሆንም ሀገራዊ ህልውናና ሉዓላዊነት ግን የጋራ ጥላችንና የህልውናችን መሰረት ናቸው። ሉዓላዊነታችንን የማስከበር፣ ደህንነታችንን የማረጋገጥና የሀገራችንን ክብር የማስጠበቅ ሥራ ለነገ የሚተው ወይም ለሌላ ወገን የሚሰጥ አደራ አይደለም። በትጋት የምንሰራው፣ በአንድነት የምንቆመውና በጥንካሬ የምንገነባው እያንዳንዱ ሥራ የነገዋን ጠንካራ የታፈረችና የተከበረች ኢትዮጵያ ህልውና የሚወስን ነው። ዛሬ የምንዘራው የአንድነትና የታማኝነት ዘር ነገ የሚበቅለውን የሀገራችንን ተስፋና ብሩህ ወደፊትን ያረጋግጣል ሲል አህዱ አጽንኦት ይሰጠው ይላል።